እዚህ ሁለቱ ብዙ ጊዜ በአር ላይ ስንሰራ የሚያጋጥሙን ችግሮች ናቸው። ፈርስት ዋን ወርኪንግ ዳይሬክተር አር ላይ እንዴት ነው ሴት ማድረግ የምንችለው የሚለውን ነገር እናያለን። ሁለተኛ ደግሞ አር ስቱዲዮ አፒራንስ እንዴት መቀየር እንችላለን። እነዚህ ሁለቱ ብዙ ጊዜ በአር ላይ ስንሰራ የሚያጋጥሙን ችግሮች ናቸው። ኦኬ ሰላም፣ እንዴት ናችሁ? እንኳን በሌላ መጣችሁ። ዛሬ ሁለት ነገሮችን ለማየት እንሞክራለን። አንደኛው ወርኪንግ ዳይሬክተር አር ላይ እንዴት ነው ሴት ማድረግ የምንችለው የሚለውን ነገር እናያለን። ሁለተኛ ደግሞ አፒራንስን ይሄ የአር ስቱዲዮ አፒራንስን እንዴት መቀየር እንችላለን። እነዚህ ሁለቱ ብዙ ጊዜ በአር ላይ ስንሰራ የሚያጋጥሙን ችግሮች ናቸው። ሶ የአንደኛው ችግሩ ምንድነው? የወርኪንግ ዳይሬክተራችን ያለበትና ዳታው ያለበት የተለያየ ሲሆን እዛ ፎልደር ውስጥ ሳይገኝ ሲቀር እንደዚህ አይነት ፕሮብሌሞች ሀፕን ይሆናሉ ማለት ነው። የት ነው ባይ ዲፎልት ያለው የት ነው ዳታ ያለው የት ነው የሚለውን ለማወቅ ከፈለገን ጌት wd ይሄ ወርኪንግ ዳይሬክተራችን የት እንደሆነ ለማግኘት ስንፈልግ ጌት wd ብለን ከጻፈን ወርኪንግ ዳይሬክተራችን የት እንደሆነ ያሳየናል ማለት ነው። አሁን እንደዚህ ብለን ኮንትሮል ፕላስ ኢንተር ስትሉት ይሄ ባይ ዲፎልት ሲ ዩዘር ኤችፒ ኤንድ ዶክመንት እዚህ ውስጥ እንዳለ ይናገራል ማለት ነው። ሶ ግን ዳታ ያለው ፎር ኖ ሳች ፋይል ኦር ዳይሬክተሪ ውስጥ እንደሌለ ይሄኛው የስታንዳርዳይዝድ ዳታ የሚለው እንደሌለ ነው የምናገረኝ ማለት ነው። በሁለት መንገድ እንትን ማድረግ እንችላለን። ማንኛው ይሄ ሜኑ ባሩን በመጠቀም ሴሽን then working set working directory then choose the directory እሱ ምንድነው ላይብራሪ then read excel የምትለች ላይብራሪ ማድረግ አለብን። because ይሄኛው ኤክሴል ስለሆነ አያነብልንም ማለት ያ ስለማያነብልን ኤክሴል እንዲያነብልን ከፈለገን ከዛ አያችሁት ኤክሴል ይሄኛው ኤክሴል እንዲያነብልን ከፈለገን በዚህ ፎርማት ማድረግ አለብን ማለት ኤክስቴንሽን 1 ኤክስ ኤልኤስኤክስ አሁን ኢንተር ቢለው ኦሬዲ አነበበልኝ ማለት ነው። ሶ the next one is view ልበለውና view then data ይብል ይሄው ዳታ ላይ እዚህ ጋር ሪቪው ማድረግ ይችላል ማለት ነው። ወርኪንግ ዳይሬክተራችን በዚህ መንገድ ሴት ማድረግ እንችላለን። ሁለተኛው ፓርት አፒራንሱን እንዴት መቀየር እንችላለን የሚለው ላይ እንምጣና here is the global option አለ። ሶ እዛ ግሎባል ኦፕሽን ውስጥ አፒራንስ ይላል። እዛ አፒራንስ ውስጥ አሁን ይሄ ኮንሶል እንደዚህ ነው የሚመስለውና ይሄን መቀየር ብፈልግ እዚህ ጋር እየመጣው የተለያዩ እንትኖችን ከመረጥኩ ይቀይርልኛል ማለት ነው። ሶ ትንሽ የኛውን ባደረገው ዛን አሪፍ ነው ቲም አይ ቲንክ አሪፍ ነው እኔ ወደዋለሁ በግሪን ነው። ሶ ከዛ ምንድነው ማድረገው አፕላይ ማድረግ ነው። ኦኬ ልበልና ከዛ ቀይረው የምፈልገው ከዛ በእኔ ደግሞ እንትን ማድረግ ከፈለኩ ወደ ዋይት እንዲሆንልኝ ከፈለኩ ዋይት ዲፎልት እንዲሆን ከፈለኩ የተለያዩ ነው ማድረግ እንደዚህ ደግሞ ያ አፕላይ ሳደርገው በዚህ ፎርማት ይሆንልኛል ማለት ነው።